ይሄንን ቪዲዮ እርግጠኛ ነኝ ትናንትና ከትናንት በፊት በኢድ ሰላት ላይ የተፈጠረውን በጣም ብዙ ሰዎች ሼር እያደረጉት ነበርና አይታችሁት ይሆናል ብዬ እገምታለሁና ካላያችሁት ደግሞ እኔ ምንም ስለ ቪዲዮ ምለው ነገር የለኝም። ወላሂ ልጆቻችንን አላህ ይጠብቃቸው። እንደ መምህር ሁሌም ስጋቴ በጣም የምፈራለትን ነገር ነው ያየሁትና አሁን ትውልድ ላይ በደንብ ማንሰራበት ከሆነ በጣም ይቆጨናል። ወላሂ ከዚህ የባሱ ብዙ ነገሮችን ነው የምናየው። እኛ አትሊስት የምናወዳድርበት ነገር ከኋላ የነበረ ነገር አለ። አዲስ መጤ ከሆኑ ባህሎችና አዲስ ከመጤ ከሆኑ አፍራሽ ነገሮች ጋር የምናወዳድርበት ኢልም አለን፣ አትሊስት ትንሽም ቢሆን እንኳን። እነሱ ግን ሙሉ በሙሉ የተበላሸ ነገርን ከሆነ እየሰጠናቸው የሚያድጉት ወላሂ በጣም ያስፈራል ወደፊት የሚደርሱበት ነገር እና ምንም አልላችሁም። በጣም በጣም ትልቅ ዱዓ ያስፈልጋል ለልጆቻችሁ፣ ለልጆቻችን ሁላችንም ዱዓ እናድርግ። ከዚህ የባሰም ሊመጣ ይችላልና የየውመል ቂያማ ምልክቶች ናቸው እንዳለ የምናያቸው ነገሮችና አላህ ይጠብቀን። ወላሂ በጣም ዱዓ አድርጉ። ልጆቻችሁን በቻላችሁ መጠን ከእንደዚህ አይነት ነገሮች ጠብቁ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።